ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የካፕከት ኪ ፍሬም ነው። ስለዚህ አንድ ቪዲዮ ኤዲተር ቤዚካሊ ወይንም የኤዲቲንግ እምብርት ተብሎ የሚታወቀው ኪ ፍሬም ነው። ኪ ፍሬምን ካወቀ ብዙ ነገሮችን መስራት ይችላል አኒሜሽን መስራት ይችላል። እናም ይሄን ለመስራት ኪ ፍሬምን የማወቅ ግዴታ ነው ማለት ነው። ስለዚህ ቀጥታ ወደ ትምህርታችን ስንገባ በካፕከት ውስጥ ኪ ፍሬም ማለት በቪዲዮ ላይ በሁለት ነጥቦች መካከል የቪዲዮውን እንቅስቃሴ ወይንም መጠኑን ስኬሉ ማለት ነው። ወይም ግልጽነትን ኦፓሲቲን ለመቀየር የምንጠቀምበት ምልክት ነው። ያ ማለት ኪ ፍሬም በዳይመንድ ምልክት ሲወከል ከአንደኛው ምዕራፍ ወደ ሌላኛው ምዕራፍ ወይም ከአንደኛው ፖይንት ወደ ሌላኛው ፖይንት የምንሄደው እነዚህን የዳይመንድ ምልክቶችን በመጠቀም ነው። ስለዚህ የኪ ፍሬም እንቅስቃሴዎችን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ለማሳደግ ምስሎቹን እንዲሁም አኒሜሽኖችን ለመስራት የምንጠቀምበት አንዱ ኪ ፍሬም ተብሎ የሚታወቀው ነው። እሺ በመጀመሪያ እንደዚህ ካፕከታችንን ከከፈትን በኋላ እዚህ ጋር እንመጣና ክሬት ፕሮጀክት እንለዋለን። ከዛ ፕሮጀክታችን ከከፈተ በኋላ እዚህ እንገባና ፋይል እናስገባለን። እንደዚህ አንድ ዝም ብለን የሆነ ፋይል እናስገባለን። ትራኳን ነክተን ወደ ኪ ፍሬማችን ካስገባን በኋላ አሁን ኪ ፍሬም ላይ ነው ያለው። አሁን ኪ ፍሬም ላይ ከሆነ እንዴት ነው የምናደርገው? ይሄንን ቪዲዮ እንደምታዩት ድምፁን እናጥፋው ዩቲዩብ ላይ እንዳያስቸግረን ድምፁን እናጥፋውና ከዛ በኋላ እንዴት እንደምንሰራ አሳያችኋለሁ። ይቺን ነክተን ዙም እናድርገው ይሄ ቪዲዮ እንደዚህ አይነት ቪዲዮ ነው። እዚህ የሆነ ስራ እየሰራ ያለን ሰው የሚያሳይ ቪዲዮ ነው። ሶ ይሄ ቪዲዮ ለምሳሌ ይሄንን እዚህ ጋር ሰውየው ምንድነው እየቦረቦረ ያለውን ነገር ለማሳየት ዙም ለማድረግ ኪ ፍሬምን አድርገን እንዴት እናደርጋለን የሚለውን ነገር ነው ማሳያችሁ። በመጀመሪያ ከየት ጀምሮ ነው? ለምሳሌ ከዚህ ጀምሮ ከሆነ እዚህ ጋር እንመጣና እዚች ጋር እናደርጋለን። ከዛ ይቺን ቪዲዮ ክሊክ አድርገን እዚህ ትራንስፎርም የሚል አለ እዚህ ጋር እንደምታዩት ትራንስፎርም ላይ ያለችውን የመጀመሪያዋን የዳይመንድ ወይም የኪ ፍሬም እንትን አድ እንላለን። ሶ የመጀመሪያው ብዙ ጊዜ ምን ይባላል? የመነሻ ኪ ፍሬም ይባላል። ከዚህ እስከዚህ ድረስ ያለውን ነው ዙም አድርጎ እንዲያሳየን የሚለውን ከፈለግን እዚህ ጋር ስኬል የሚል አለ ስኬሉን ሰፋ እያደረግን እንሄዳለን። ስለዚህ እዚህ ድረስ ሲመጣ ሰፋ እያለ ይሄዳል ማለት ነው። አሁን ይሄንን ቪዲዮ ብናየው ከመነሻው ኪ ፍሬም እስከ መጨረሻው ኪ ፍሬም ያለው እንዴት እያለ እንደሚሄድ እዩት። እየመጣ 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 ይሄዳል ስኬል አፕ እያደረገ ይሄዳል ማለት ነው። አንደኛው የኪ ፍሬም ጥቅም ቪዲዮዎችን ወይንም ኦብጀክቶችን ለማሳደግ ነው የሚል ሀሳብ ቅድም አንስቼላችሁ ነበር። ሶ የመጀመሪያው ይሄ ነው። ስኬል አፕ እንዴት እንደምናደርግ። ሁለተኛው ምንድነው ያልነው? ሙቭ ለማድረግ ኦብጀክቶችን ሙቭ ለማድረግ ኦብጀክቶችን ሙቭ ለማድረግ ማለት አሁን ይሄ ኪ ፍሬም እያደገ እስከመጣበት ጀምሮ እስከዚህ ድረስ ያለውን ምን እናደርጋለን? እንቅስቃሴ እንዲኖረው ለምሳሌ እዚህ ጋር እንደዚህ ቀጥሎ ደግሞ ወደዚህ ስንመጣ ቀጣይ ከዚህ ቀጣይ ያለውን ደግሞ ወደ ታች እንደዚህ እያለ እንዲሄድ ብንፈልግ እንደዚህ እናደርጋለን። ስለዚህ ይሄንን ከዚህ ቅድም ከመጨረሻ ካልነው ጀምረን ያለውን ነገር ስናይ ምን ይመስላል የሚለውን ለማየት እዚህ ጋር እንነካና ስናደርገው ይኸውላችሁ ወደ ታች እየወረደ ይሄዳል። ከዛ ይሄ ታችኛው ሲያልቅ ደግሞ ወደ ላይ እየሆነ ይሄዳል ማለት ነው። ይሄ አንዱ ሙቭ ኦብጀክቶችን ሙቭ የምናደርግበት ነው። ሌላው ምንድነው? እዚሁ ቪዲዮ ላይ ቴክስቶችን አድ እናድርግና ቴክስትን አድ አድርገን ከዛ በኋላ ምን አይነት ነገሮችን በቴክስት መስራት እንደምንችል ማየት እንችላለን ማለት ነው። ቴክስቱን አድ ለማድረግ እዚህ ጋር እንደምታዩት የዚህን የቪዲዮ ኦፓሲቲ ዜሮ እንደዚህ ደብዘዝ እናደርጋታለን ምክንያቱም ቴክስቱ እንዲታይ ማለት ነው። ከዛ ቴክስት ነክተን ዲፎልት ቴክስት የሚለውን ነክተን እዚህ ላይ እንደዚህ አድርገን እንጽፋለን ማለት ነው። አሁን ይሄ ዲፎልት ቴክስት ከግራ ወደ ቀኝ እንዲገባ ብንፈልግ ለምሳሌ ይቺን ቴክስት የመጀመሪያዋን ነካና ይቺን ቴክስቷን አንድ ጊዜ እንደዚህ በቴክስት ፎርማቱ ሲሆን ብዙ ጊዜ ለመስራት ያስቸግራል ለቪዲዮ ነው ብዙ ጊዜ እንትን የሚለው ስለዚህ ይሄንን ራይት ክሊክ አድርገንበት ክሬት ኮምፓውንድ እንለዋለን። ክሬት ኮምፓውንድ ካልን በኋላ ይሄን ቴክስት እንደ ቴክስት አይረዳውም እንደ ቪዲዮ ነው የሚረዳው። ስለዚህ የመጀመሪያው ላይ እዚህ ጋር እንመጣለን ቪዲዮ የሚለው ላይም ትራንስፎርም የሚለው የመጀመሪያውን ኪ ፍሬማችንን እናስቀምጣለን። ከዛ በኋላ የመጀመሪያው ላይ ምን እንዲሆንልን ነው የፈለግነው? ኦፓሲቲው ዜሮ ሆኖ ቀጣዩ ላይ ግን ደምቆ እንዲወጣ ነው የምንፈልገው ማለት ነው። ያንን ለማድረግ እቺን ዜሮ እናድርጋት እዛ ሁለተኛው ላይ
እዚህ ጋር እንመጣና እቺኛዋን ኪፍሬም እናብራትና የኦፓሲቲዋን እሷን 100 እናድርጋት ማለት ነው። እስኪ አሁን እንሞክረው። አሁን እየሰራልን ነው። ኪፍሬሙን ስላላበራ ነው ያልሰራልን። ስለዚህ ምን ይመስላል የሚለውን ስናይ ይሄ ቴክስት እንዴት ሆኖ እንደሚመጣ እናያለን። እንደዚህ ሆኖ ይመጣል። ከዛ ይሄ ቴክስት ሲያልቅ የሆነ ወይንም ሮቴት እያደረገ እንዲያልቅ ብንፈልግ እዚች መጨረሻዋ ቴክስቷ መጨረሻ ላይ እንመጣና ምን እናደርጋለን? እዚህ ጋር መተን ፖዚሽን አለ ወደ ኤክስ አይደለም። እስኪ ምን እናድርገው? ስኬሉን ከፍ እያለ እንዲሄድ ለምሳሌ ብንፈልግ እዚህ መጨረሻው ላይ እንደዚህ ይመጣል። ሶ የመጀመሪያው እንደዚህ ይመጣል። ከዛ በኋላ እዚህ ጋር እንደዚህ እያለ ይጨርሳል ማለት ነው። በቃ ኪፍሬም ማለት እንደዚህ አይነት ኮንሰፕቶችን የሚያስረዳልን ነው። ስለዚህ ብዙ ነገሮችን መስራት እንችላለን። አኒሜትድ የሆኑ ነገሮችን ቪዲዮ ስንሰራ ኪፍሬም እጅግ በጣም አስፈላጊ ነው። ስለዚህ እንደዚህ አይነት ትምህርቶች እንዲደርሷችሁ ላይክ፣ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ ሆኖ ለማለት እወዳለሁ። ስለነበረን ቆይታ አመሰግናለሁ። በሚቀጥለው ክፍል ሌላ ትምህርት ይዤላችሁ እመጣለሁ። ቻው፣ ሰላም።